ሰላም እንዴት ናችሁ? እስቲ ዛሬ ከጠቀማችሁ የሆነ ነገር ልንገራችሁ። አሁን ላይ ሰርግ ፕላን ሲደረግ የጥሪ ካርዱ ቀርቷል፣ በዲጂታል ሆኗል እና በጣም አሪፍ ነገር ነው። አሁን ለምሳሌ 500 ሰው ሰርጋችሁ ላይ ብትጠሩ አስቡት፣ ላይ 500 ሰው ሄዳችሁ ካርድ መስጠት ማለት በጣም የሚከብድ ነገር ነው እና ከዛ ደግሞ ሌላው ነገር ሎኬሽን በጣም ትልቁ ችግር። ስፔሲፊክ የሆነ ቦታ ከሆነ ወይ ሆቴል ከሆነ ምናምን እዚህ ጋር ምናምን ተብሎ ካርዱ ላይ ቢሆን ይጻፋል። ነገር ግን ቤት ውስጥ የሚያዘጋጅ ሰው ሊኖር ይችላል። ወር ደግሞ ይሄ የሆነ ጉራንጉር ምናምን ብቻ ለሎኬሽን የማይመች ቦታ ከሆነ በጣም ከባድ ነው የሚሆነው። በዲጂታል ዌዲንግ ኢንቪቴሽን ሲሆን ግን በቃ ሎኬሽኑ አለ፣ የትም አይነት ቦታ ቢሆን ሰው ቀጥ ብሎ እዛ ይመጣል ማለት ነው። አሁን የኔ ፕሮግራሜ ቤት ስለነበረ ከባድ ነው፣ ካርድ ላይ መጻፍ ከባድ ነበረ። ማንም ሰው አልደወለም፣ በቃ ቀጥ ብሎ እዛ ቦታ ላይ ምጥት ነው ያለው። እና ምንድነው የኔን ኢንቪቴሽን ካርድ አሁን ዲቴል አሳያችኋለሁ፣ ከዛ ራሳችሁ ትፈርዳላችሁ። እዚህ ጋር የምትፈልጉትን ፎቶ መግባት ይችላል። ከዛ ኤግዛክት ሎኬሽን አለው። ከዛም ደግሞ በቀን በቀን ካውንት ያደርጋል እንዳይረሱት። ፕሮግራሙ ላይ መገኘታቸውን ወይም አለመገኘታቸውን እና ዊሻቸውን ማስቀመጥ ይችላሉ። ሌላው ደግሞ እዛው ላይ ወደ እንግሊሽ መቀየር ትችላላችሁ። ምን አሰባችሁ? ቴንክ ዩ ባይ